ዛፉ ሲወድቅ ዝንጀሮቹ ይበተናሉ። የቻይናዎች አባባል። ቁልቋል የወደቀው ቅርንጫፍ ስለበዛ ነው። የትግረኛ ተረት። የተረት አባት የሆነው ኤዞፕ እንዲህ ይለናል። ከዕለታት አንድ ቀን ተኩላዎች ተመካከሩና መልእክተኞችን ወደ በጎች ላኩ። የተኩላዎቹ ልኡካን በጎች መንደር ደረሱ። በጎች ተኩሎችን መጡብን ብለው ተሸሸጉ። አድፍጠው ጋጣቸው ውስጥ አድብተው ተቀመጡ። ተኩሎቹ ግን ረጋ ብለው አደብ ገዝተው በጎች አትደንግጡ፣ እንደምን ዋላችሁ አሉ። ለድርድር ነው የመጣ ነው አሉ ተኩሎቹ። በጎቹም ቀስ በቀስ ከተደበቁበት ወጡ። እኛ በድርድር እናምናለን። እህስ ምን እግር ጥሏችሁ መጣችሁ? ምን የድርድር ሐሳብ ይዛችሁ መጣችሁ? አሉ በጎች። አንድ የቸገረ ነገር ገጥሞን ነበርና ልናዋያችሁ ፈልገን ነው። ምንድነው? ከተመካከርን የማይፈታ ምንም ነገር አይኖርም። ዋናው ተቀራርቦ መነጋገር ነው። ንገሩን። ተኩሎቹም እግዚአብሔር ይስጥልን፣ የቸገረን ነገር ምን መሰላችሁ? ይሄው ከተፈጠርን ጀምሮ ከውሾች ጋር ነጋ ጠባ እንታገላለን። የችግራችን መነሻም መድረሻም ውሾች ናቸው። ርኩስ ውሾች እኛን ባዩ ቁጥር ይጮሃሉ፣ ይተነኩሱናል፣ ሰፈር ይረበሻል። ለኛና ለናንተ ወዳጅነትና ሰላም ዋናዎቹ እንቅፋቶች ውሾች ናቸው። በጎችም ታዲያ ምን እናድርግ? ምን ዘዴ ብንፈጥር እንቅፋቶችን ማስወገድ እንችላለን? አሉ። ተኩሎቹም እናንተ እሺ ካላችሁማ ዘዴ አይጠፋም ነበር እኮ። ዘዴ ካለ ንገሩና አሉ። ለጌታችሁ ንገሩ። ውሾች እንዳልተመቿችሁ ሰላምም እንደነሷችሁ አስረዱ። ይባረሩልን በሉ። ይሄማ ቀላል ነው፣ እንነግረዋለን። በዚህ ተስማሙና ተኩሎቹ ሄዱ። በጎቹ ውሾቹ እንዲባረሩ ለጌታቸው አመለከቱ። ጌታቸውም ስንት ዘመን ቤት ደጁን ሲጠብቁ የኖሩትን ውሾች ከቤት አስወጥቶ አባረራቸው። ከዚያ ቀን በኋላ የዋሆቹ በጎች የዘመናት ጠባቂዎቻቸውን አጡ። ተንኮለኞቹ ተኩሎች እየተዝናኑ በጎቹን አንድ ባንድ እየለቀሙ በሏቸው። የድርድርን ትርጉም አለማወቅ እርግማን ነው። ከማን ጋር ነው የምንደራደረው? ተደራዳሪውስ ሊደራደረኝ ያሰበው ምን አስቦ ነው? ጠላቴ እንኳን ቢሆን ድርድሩ ያዋጣኛል ወይ? ከቅርብ ጊዜ ግቤ አንጻር ምን እጠቀማለሁ? ከዘለቄታ ግቤ አንጻርስ ምን እጠቀማለሁ? ትናንትናም ምን አይነት ግንኙነት ነበረኝ? ዛሬን በዛሬው ክስተት መዳኘት እንዴት እችላለሁ ብሎ ማሰብ ያባት ነው። በሁለተኛው የዓለም ጦርነት ወቅት የአሜሪካው ጀነራል ማካርተር በፊሊፒንስ የአሜሪካ ጦር አዛዥ ተደርጎ ሲሾም አንድ ረዳት መኮንን አንድ መጽሐፍ ይሰጠዋል። መጽሐፉ ከዚህ ቀደም የነበሩ አዛዦችን የተዋዋሉባቸውን ጦርነቶች ዝርዝር የያዘ ነው። ማካርተር የዚህ መጽሐፍ ስንት ቅጂ አለ ብሎ ጠየቀው። ረዳቱም 6 አለ አለው። ጀነራሉም መልካም በል 6ቱንም መጽሐፍት ሰብስበ አቃጥልልኝ። እኔ የትናንትና ውሎች ባሪያ መሆን አልፈልግም። ችግር ሲከሰት እዛው ወዲያውኑ መፍትሄ ሰጣለሁ። መጽሐፍቱን በሙሉ አቃጥልና ሁኔታዎች በተከሰቱ ሰዓት እንደ ሁኔታው ግዳጅህን ፈጽም አለው። ታሪክ የራሱ ዋጋ ቢኖረውም ይህንን እንደ ተመክሮ መውሰድ ተገቢ ደንብም ነው። በትናንት ለመመካት ካልሆነ ግን የግብዝ አመዳፋሽ መሆን ነው። ነበርን ማለት ከንቱ ነው። ተውነው መጀነኑን በቅቶን። ጉራ መንዛት መዘባነን የሚያዛልቅ ዘዴ ባይሆን ይለናል ኦቴሎ የሼክስፒሩ በጸጋዬ ገብረ መድኅን ብዕር ልሳን። ስለ ታሪክ ስለ ትናንት ማውራት ሳይሆን ዛሬን ማሸነፍ ነው የፖለቲካ ፋይዳው። ይሄን ያወቁ ላቁ፣ ይሄን የናቁ ወደቁ እንደማለት ነው። ከ1966 ዓመተ ምህረት ጀምሮ የተከሰቱ የሀገራችን የፖለቲካ ፓርቲዎች አበሳዎች እከሌ ከእከሌ ሳይባል በትንሹ 10 መሰረታዊ ጉዳዮች ላይ የተንተራሱ ይመስላሉ። ከአበሳዎቹ አንደኛው በትንሽ በትልቁ መከፋፈል፣ ያለ መስዋዕትነት ድል መመኘት፣ ውሎ አድሮ ጧት የማሉበትን ማታ መካድ፣ እምነት ሲታመም ሺህ ወረቀት መፈራረም ነው። ሁለተኛው ለባላንጣዎች ሰርጎ ገብነት መጋለጥ ነው። ሶስተኛው እርስ በርስ አለመከባበር፣ አለመተሳሰብ ነው። አራተኛው የመስመር ጥራት አለመኖር፣ ርዕዮተ ዓለማዊ ብስለት ማጣት። አምስተኛው በትንሽ ድል መወጣጠርና በትንሽ ሽንፈት መፍረክረክ ነው። ስድስተኛው ተጋጣሚን መናቅና ወሬን ወይም አሉባልታን እንደ አቋም መውሰድ። ሰባተኛው የጊዜን ፋይዳ በትክክል መረዳት፣ ባልፈውስ አለማለትና የኃይል ሚዛን የማን ነው አለማለት፣ ከተፈጸመም አለመመዘን። ይሄ ዓላማ ሳይሳካ ምን ሁለተኛ ዘዴ
ቀይሻለሁ ብሎ አለመዘጋጀት ነው። 8ኛው ባለፈው ያደረግነው የታደረሰን ታሪኩ ተተንትኖ ተገምግሞ ሳያልቅ በእነዚያው ተዋናኝ ተውኔቱ መቀጠሉ። 9ኛው እምቢ አላረጅም ማለት ነው። አዲሱ ያሸንፈኛል አለማለት ነው። ዘኒው ኢዝ ኢንቬንሲብል የሚለውን መርሳት። ካፈርኩ አይመልሰኝ ማለት። 10ኛው እኔ ባልሆንስ መፍትሄው ሌላ ቢሆንስ ከኔ የተሻለ አለ ብሎ ፈጽሞ አለማሰብ። ከነዚህ ሁሉ ይሰውረን። እነዚህን ሁሉ ከልብ ከመረመርን ፓርቲዎቹ የቆሙት በአንድ ወይም በሁለት ቡድን ህብለ ሰረሰር ወይም ስፓይናል ኮርድ ዙሪያ ነው። ይሄ እንዲህ የሚሆነው ከተኳሾቹም አሉ በልዩ መሃል አገዳ የሚለያዩ በምንልበት ሀገር ነው። ከፖለቲካ ንቃት ባህሉ ወይም የትምህርት ጥበቱ፣ እምነቱ፣ የፖለቲካ ጥንቆላው፣ ሟርቱ ወዘተ ባለበት ሀገር ልማድን አለመመርመር ጦሱ ብዙ ነው። አጠቃላይ የፖለቲካ ተሞክሯችን ገና አልተፈተሸም። ዳሩ ሲነካ ማዕከሉ ዳር ይሆናል ይላሉ ያበሻ አባባል። ዞሮ ዞሮ ግን ግንዱ ሲመታ ቅርንጫፉና ቅጠሉ መርገፉ አይቀሬ ነው። ቻይናዎቹ ዛፉ ሲወድቅ ዝንጀሮቹ ይበተናሉ የሚሉት መሰረታዊ ነገር የሚሆነው ለዚህ ነው። ቁልቋል የወደቀው ቅርንጫፍ ስለበዛ ነው የሚለውም የትግረኛ ተረት አዙረን ስናየው እንደ ቻይናዎቹ ነው።